አንተ አካውንታንቷ እንዴት ነው የምታምረው እባክህ? ቆይ ልጋብዝሽ ምን አነላታለሁ? ሐረ ዝም በል። ገና የአካውንትን ገንዘብ ስታይ ነው ወደ መጣበት ምትልክ። አሁን ይሄ ከፊት ያለው ሰውዬ በሀብት የተሸነሸነ ነው። እሱ ቢላት ያምርበታል። አቤት ከኋላ ያለው ሰውዬ ሰውነቱ ሙክት የለመደ ነው። መቼም አካውንቱም እንደዚህ ይፋፋ ይሆናል። መልክ አለው? አይ መልክ እንኳን ዜሮ ነው። ለነገሩ ዜሮ ቦታ የለውም ያለው ማን ነው? ከአንድ ቁጥር 8 ዜሮዎች ሲደረደሩ 1 ሚሊዮን ይሆን የለም? ካልኩሌተር የለመደ አይምሩ። ሰላም የኔ መቤት፣ ገንዘብ ለማውጣት ፈልጌ ነበር። እሺ ጌታዬ። ወይ የሰገራ ሳምፕል የምታክል ገንዘብ ይዘህ ነው እንዴ እንዲደረትና ቦርጭ የተነፋው? ያው እንግዲህ ሰው ባለው ነው። አረ ለዚህማ የሪሲት ወረቀት አናባክንም። እኔው ከራሴው ኪስ ሰጣለሁ። ወይ ባከኔም የለኝም። ቆይ ገንዘብ ለምን ፈልጋ ነው? ቤቴን ያከራየው ሰውዬ ህጉ ከወጣ በኋላ በፈለገው ቀን እያስፈራራኝ ነው ገንዘብ የሚሰጠኝ እና አሁንም ከ2 ሳምንት በኋላ ነው የምሰጥ ብሎ አራዘመው። እኔ ደግሞ ከ5 ቀን በኋላ የምከፍለው አስቸኳይ 3000 ብር ያስፈልገኛል። ካርታህን ከያዝክ ፈጣን ብድር እንሰጥሃለን። ይቺን ሙላና 3000 አሁኑኑ ታገኛለህ። አረ ጎሽ በቃ አምጪው። ኡፎይ ትንሽ ልተነፍስ ነው። አዎ ተመስገን ነው። እኔም ያው ያንተ ቢጤ ነኝ እንጂ እኮ ረዳህ ነበር። ዓለምነሽም ገንዘባችንን ይዛ ሪል ስቴት ብላ ልትሞት ነው። ሰላም ወንድሞቼ እንዴት ናችሁ? አቤት። ገንዘብ ቸግሯቸዋል? አዎ ቸግሮናል። የሰራና የለፋ ሰው ሲበላ ወዳችሁ ጮሃል? አዎ የኔ ጮሃል፣ የእሱ ደግሞ ያጓራል። እንግዲያውስ ወደ ገንዘብ ስበት ስልጠና ተቀላቀሉና ባለሀብት ሁኑ። ታምናለህ ወይስ አታምንም? እናምናለን። ከነገ ጀምሮ ለ2 ቀን የተዘጋጀ ፕሮግራም አለን።